ውሻችንን ሰይጣን ይዟት ያውቃል። ሞት ቢመጣ እንኳን እኔ ተከራክሬ ወሻው ብቻው ነው የሚሄደው። አልፈልግም እኖራታለሁ። ሄሎ የት ነው ያለው? መዘፍዘፊያ ውስጥ ማልበ ሰላም የተወደዳችሁ እንደምን ሰንብታችኋል? እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላምታዬ በያላችሁበት ይድረሳችሁ። እንደምን አላችሁ? እንግዲህ እንደተለመደው ዛሬም በሌሎች አዳዲስና አስተማሪ ቪዲዮዎች ተመልሻለሁ። እናንተም ይህን ቤት ስለምትከታተሉና የዚህ ቤተሰብ ወይም ደግሞ የዚህ ቻናል ቤተሰብና አባላት ስለሆናችሁ ከልብ አመሰግናለሁ። እንግዲህ የተለያዩ አዝናኝና አስተማሪ ቪዲዮዎችን ሁሌም ለእናንተ ሰኞ፣ ሮብ፣ ዓርብ ወደ እናንተ እያደረስን ነው የምንገኘው። ይህንን ቪዲዮና ይህንን ቤት ላይክ እና ሰብስክራይብ በማድረግ ይህንን ቤተሰብ እንድታበረታቱን እንግዲህ በአክብሮት ነው የምንጋብዛችሁ። በምናቀርባቸው ቪዲዮዎች ወይም ፕሮግራሞች ላይ ደግሞ ያላችሁን ሀሳብና አስተያየት ለዚህ ቤት ደግሞ መሻሻል ይጠቅማሉ የምትሏቸውን ሀሳብ አስተያየቶች ኮሜንት ወይም ደግሞ የሀሳብ መስጫው ላይ ሀሳባችሁን እንድታስቀምጡልን በአክብሮት ነው የምንጠይቃችሁ። ስለዚህ የዛሬውን ቪዲዮ አብረን እንመለከታለን። ወደ ፕሮግራሙ እንሄዳለን። ውሻችንን ሰይጣን ይዟት ያውቃል። አንዳንድ ጥያቄ አሁን በጣም የሚገርም ነው። ውሻችንን ሰይጣን ይዟት ነው እኔ ያስኩት ጥያቄህን አይደለም በኋላ ሰማው። ቆይ አይ ምንድን ነው ያልከው? አይ ጥላውንን አይደለም የምትሰማው። አልጀመርኩም። እኔ ቤታ ወዲህ ዘር የለሽም። እኔ ሰማው ብዙ ዘገደ ወደ እኔ ትመጣለህ። ምንድን ነው ጥያቄው? ውሻችን ሰይጣን ይዟት ያውቃል። ሰይጣን ይዟት ያውቃል ታመሽ ነበር ማለት ነው። አትገባም እንደው በእውነት ምን ያህል ቀን ነው ያዛት? 4-5 ቀን ትለፈልፋለች። በጣም ጸበል ወሰዳችኋል? ነው ለቀቃት። ዮጋ ተቀመጠች፣ ሜዲቴት አደረገች። አምር ላይ ስትንደባለል ይዟት ነው አላልኩም። እንደውም ሲለቃት ምንድን ነበር ያለችው? እንደዚህ እንዴት ነው ያለው? እናንተ ሰፈር ሰው አለ ወይ? ሰው ሳይሆን የሆነ ነገር አለ። ውሻም ሌላ ምን በሰይጣን የተሰየመ? አይ በጭራሽ ሰይጣኑ የሚባል ሰው አለ? የለም። በምን አወቅ? ሰይጣን እንደያዛት ከልፍለፈዋ ነው እንዴ? ምን ንቀቀኝ፣ ንቀቀኝ አይደለም። በምን ለፈለፈች ልልህ ነው? አንተ ዝም ብለህ ራስህ በረከት ነው። በምን አወቅ? አፍ አላት አይደል? አዎ እኮ ምን አለች? አፍማ አላት። ታዲያ ታወራለች። ምን አለች? ስፒድ አለች። ምን እንደሚጮህ እሷ ደግሞ ተገላቢ ስፒድ አይሾ ስፒድ እሱ እንደ ውሻ እንደሚጮህ እሷ ደግሞ ስፒድ አለች። ሰይጣን አይደለም አይሾ ነው ያዛት። አይሾ ነው ያዛት። ሰይጣን አልገባም። አዎ ሰይጣን ይዟት ያውቃል። ምንድን ነው ያለችው? የስፒድ መንፈስ። በምን ለቀቃት? ቆይ አንድ ጊዜ ጠልዬ በመርፌ ጥያቄ አለው። ጠይቀው። ውሻዋ ትክክለኛ ውሻ ናት? ድመት ነች እኮ። ውሻ ነው ያለው። አይ ውሻ ነው ያልኩት። ድመት ነው ያልከው? ድመት ነች። ኧረ ውሻ ነው። ኧረ በስመ አብ ያጨደናል ዛሬ። ድመት ነው ያልከው? አይ ማርቆስ ያረጋት ፈልገው እንጂ ውሻ ነው ያልከው። የኛ ቤት ድመት አይደል ያልከው? አይ ውሻ ነው። እሺ ውሻ ነው ያለው። ከምር ሴት ነው ወንድ? አይ መጀመሪያ አጫጫዋ ነው የተቀየረው። እንዴት ነበር መጀመሪያ? አይ እኛ ቤት ሁለት ውሾች አሉ። እሺ ውሻችን ሰይጣን ናም ሲገባ ፋዘር ያሳደገው ውሻ እንደ ፋዘር ነው ካራክተሩ። ነገር ያለው አትገባም፣ እስካሁን የት ነበርክ? አትገባም ምናምን እሷ ደግሞ የኔ ናት ትመጣና ያውሽ እሷ የኔ ናት እና በቃ ሌሊት እየተነሳች በር ስንት ሰዓት ላይ እንሳባታል? ሌሊት 7 ሰዓት ነው እኔ ብዙ ጊዜ የምገባው። ተለከፈችብኝ። በቃ እየተነሳች ያምሽ ስትል የትኛዋ ናት የተለከፈችው? ያምሽ የምትለዋ አንተ ነህ እንደ በላህ እንደ ሰይጣን ምን የሰይጣን ይመስላል ታዲያ? ምንና እሺ እንነጋገር። ብቻ ሌሊት ስትወጣ ተለክፋብኝ እንደውም መጋኛ ነው ምናምን ብሎ ፊቷት የሚዞር ብሎ ነበር። በምን ዳነች? በመርፌ
እውነት ውሸት ጥላሁን በዩጎ አለ በመርፌ እኔም ለዚህ መልስ የለኝም። ሶልስ ማርቆስ ውሸት በሚሉት እሱ ካልበላሽ ውሸት 7 ሰዓት እሱ ካልሆነ አዎ ሰይጣን ይበላል። ውሻ ሰይጣን አይበላም። በምን ታውቃለህ? አይ በላት አላልኩም። ያዛት ሰይጣን ያዛት ለፈለፈች የማይሆን ነገር እና ምን ልትለፈልፍ እውነት ነው ሰይጣን እንደሆነ በምን ይታወቃል? አይ እውነት ያምሽ ነበር የምትለው አልተዋጠልኝ። ታዲያ ምን ታደርቀናለህ? አልተዋጠልኝ። አይ በላት ያላችሁት ግራ ስለገባ ያዛት ውሸት ነው እኮ ውሸት። እኛ እኮ ያልነው እውነት ነው። አንተ ምን አልክ? እኔ ምንም አላልኩም እኛ እውነት እኮ ምን አልክ ጥላሁን? ንገረኝ፣ እውነት ወይ ውሸት በለኝ። ምንም አልልም። ምንም ማለት ሶል ውሸት። እሺ ዜዶ ውሻችን ሰይጣን ይዟት ያውቃል ያለውን ጥሌ ሶልና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ውሸት ነው። ውሸት ነው። እንዴት ሊሆን ይችላል? እናንተ ምን ገምታችሁ ነበር? እውነት አይ ሊሆን አይችልም። ለማንኛውም ያው መዝናኛው ደስ ይላል። ዋሻው እንዴት ነበረ? ቀንጨብ አድርጌ ያስደመጥኳችሁ። ብዙዎቻችን በቴሌቪዥን አማራጭ ብዙዎቻችን እንከታተላለን። እንግዲህ እሱን አማራጭ ለሌለን ደግሞ ለእናንተ ይሆናል ያልኩትን ነበረ ያቀረብኩላችሁ። እንደተዝናናችሁበት ተስፋ አደርጋለሁ። ወደሚቀጥለው ፕሮግራማችን እንሄዳለን። ሞት ቢመጣ እንኳን እኔ ተከራክሬ ሸውጄው ነው የሚሄደው። አልፈልግም እኖራታለሁ። ቺቺኒያ ያፈራችሁ የሳቅ በረከት፣ ቀበሌ ኪነት ያሳደገችው የደስታችን ፈልፋይ፣ የአባቱ ነገር ሚስጥር ነው፣ ሴት አያቱ የኮሜዲ መሰረቴ ናቸው ይላል። የሚስቱ ስምና እማይ የሚል ቃል ካፉ አይጠፋም። በራሱ ቀለም ከተፍ ያለ የዘጠናዎቹ ቅመም በኢትዮጵያ የኮሜዲ እድገት የራሱን መልክ ይዞ ብቅ ያለ ከብዙ ልፋት በኋላ ወደ እውቅና የመጣው በጥበብ የታሸው ጥበበኛ ጥርሱ መለያው ነች። ፈጠራው ይደንቃል። ምንም ነገር ወደ ሳቅ የመቀየር አቅሙ ብዙዎችን ያስገርማል። የዴክና የዲቪዲ ዘመን የዘጠናዎቹ ትውልድ የሳቅ ምንጭ ትዝታና ጨዋታ በሚለው የመጀመሪያ ስራው ብቅ ያለ በስራዎቹ በሳቅና በቀልድ የህዝቡን አኗኗር አሳይቷል። በገጸ ባህሪያቶቹ ብድር ልማዱ ነው። የቺኮች ቀበኛው ስለ ወላድ ይላል ጎረምሳ አጋድሞ ለገባው ሸንቆጥ ያረጋል በሽሙጥ ቀልድ የሚፈጠረው ከችግር ሲበስ ነው ይላል። አለባበሱ ብቻውን ሳቅ ነው። ነጠላ ዘግዝቆ በለክሶ የሚያስቀን ቁምጣና ጃፖን ያዘወትራል። ራቁቱን ማዶ ላይ ይታያል። ሰውነቱ በፈጣሪው ለኮሜዲ ተሰጠው ይሉታል በርካቶች። አራመዱ የሱ ብቻ ነች። እጁን ይዘረጋል የቡቲኩ አሻንጉሊት። እግሬም ጥርሴን ፍንጭት ነው ይላል። ጸጉሩ ሌላ ከላይ የተሰጠው የኮሜዲ ሀብቱ ፊቱ ብዙ ይናገራል። ምላው ሰውነቱ ትወናን ተክኖበታል። ተፈጥሮ ለኮሜዲ በልክ የሰራችው ለማሳቅ አይጨነቅም፣ ስክሪፕትም አይጽፍም። ድንገቴ ፈጠራዎቹ ይለያሉ። የሐኪም አድነው መድኃኒት ፈላጊ የመስተፋቀሩ ዘመን ወፍራሙ በረከት ባለ አድማጭ ሰው ሙሉ ሱፉን ለብሶ በመድረኩ ሚነክስ ጥርስ ማያስገድን የድብርት መድኃኒት ፋኖስ በቀን ይዞ የከተማዋ ዲዮጋን የቁራሌው ወዳጅ የመድረኩ ድምቀት ገጸ ባህሪያቱ የተየለሌ ናቸው። ጋዜጠኛው ሪፖርተር፣ ወይ ደግሞ መምህር፣ አስለቃሹ ሼፉ ፕሬዝዳንት፣ ሲያሻው ራፐር ነው። ኮፍያውን አጣሞ ሻሹን የሚጠመጥም ካፒቴን መሳዩ ቤኪ ስራዎቹ በሙዚቃ ጭምር አቅርቧል። አምሳሉ ሲል ከቀጮ ጋር አዝናንቶናል። ክራራንጋቹ ዜማኛ፣ አስጨፋሪው ዲጄ ያውልስ ክስታው፣ የሜኪ ጎንደረኛው ክሊፕ አድማቂ እልልታው ልዩ ነች። የትም ውስጥ ቢገባ ማጣፈጫ ቅመም ጣም የሚሰጨው ነው። ቢቀዳ ተቀርቶ የማያልቅ የሳቅ ጅረት ድንገት የፈጠራውስ እማይን እንደ ቅርብ ሰው እናውቃታለን። በራሱና ቤተሰቡ ይቀልዳል። የፈተና ጡጫ፣ የህይወት ዱላ፣ የመኖር ቡጢ በጽናት ያለፈ መንገደኛው ተጓዥ በጎ ስራዎችም ተሳታፊ ነው። በ8100 ግድቡ የኛ ነው ሀገርን ከጫፍ አነቃንቀዋል። መንፈሳዊ ተግባር ለገዳማት ገቢ ማሰባሰቢያ ከፊት ተርታ ይሰለፋል። ድስት ስራ አይጠፋም። ምግብ አፍቃሪው ብረት ድስት አንኳኪው ስጋ ቤት ደጃፍ የሱ መመላለሻዎች ናቸው። በአንድ እንጀራ ጨው የቀመሰ የህይወት አጣፋጭ በአሜሪካ ቆይታ በተለያዩ መድረኮች ለ2 ዓመት ሰርቷል። በላስ ቬጋስ ጎዳናዎች ላይ በባንድ ይደንሳል። ጃፖኒ ለባሹ አሳነባሪ ወናተኛ ቅኔ ዘራፊው እንግሊዝኛ ተናጋሪ የሰው ፍቅር ያለው መንገድ ላይ ህፃናት ያልፉትም መድረክ ላይ ሲጠራ ጭብጨባ ይጎላል። በቤቶች ድራማ ተጋባዥ ተዋናይ ነበር። የባህል አድማቂው ጋዜጠኞች እሱን መጠየቅ ፈተናቸው ነው። በሳቅ ኢንተርቪውን ያቋረጡት ብዙዎች ናቸው። ከሱ ጋር መስራት እድለኝነት ነው ትላለች ፍልቅልቋ አይደን። ካቻምና ፋሲካ አብሬው ነበርኩኝ። የበዓል ድምቀት ነው። እኔም ምስክር ነኝ። እውነቱን አውርቼ ያልሆነልኝም ደግሞ ምለዋሽ ነው ይላል በአባይ ቲቪ። በዋሾ እንዴ ፕሮግራሙ ጥያቄዎቹ ፈታኝ በያ ይላል በፍቅር ጓደኞቹ ሲጠራ በፕሮግራሞቹ ማልጣል የሚያደርጋቸው ዝግጅቱ ተወዳጅ እንዲሆን አድርጓል።
ህመም ከሩቅ የሚፈራው ሰው የሳቅ ሐኪማችን በተራው ሐኪም ይፈልጋል። ዘወትር በአውደ ዓመቱ ከቤተሰቡ ጋር ቤቱን የሚያደምቀው ገበያ ወጥቶ ዶሮ የሚገዛው የችኛዋ ፋሲካ ጽዋ ከኔ ይለፋለ። በቤታችን ሪሞት ቻናል ስንቀይር በዓል የማይጠፋው ሽንኩርት ከትፎ ጥብስ ጠብሶ የሚያበላው ፍልፍሉ ይህን አውደ ዓመት ይለፈኛል ይመስላል። ልክ እንደ ቡናው ጭስ፣ ልክ እንደ ጠላ ጠጁ፣ እንደ ዶሮ ወጡ ከቤት የማይጠፋው በሳቅ የሚያፈነዳን ፈንድሻ ልጃችን በየመጣል ናፍቆት ብንጠብቅ በቲቪ መስኮቱ ሀፍታም ብቅ ላይል ቆሞ ስንጠብቀው ተጋርሞ አየነው። የአባይ ቲቪ የበዓል ዝግጅት ከላንጋኖ ሲቀርብ ጨዋታ አድማቂው ወትሮ የሚያስቀን በዕለተ አውደ ዓመት ጭራስ ብሎ ነው አለ። በአሸዋማ ሜዳ በመረብ ኳስ ግጥሚያ በምሽቱ ድባብ በሳዳር ጨዋታ የወዳጅ ሳቅ ጎልቶ በምሽቱ ሲታይ እሱ በዚያን ጊዜ በስትሬቸር ሆኖ ለካስ እዚያ ነበር። አዝማሪው ሲሞዝቅ ማሲንቆውን ታጥቆ ግጥሙ ከአባይ ወንዝ እየላቀ ተቀበል ሲባል እሱ ከሆስፒታል መርፌ ይቀበል ነበር። እስክስታው ሲወረድ ጭፈራው ሲደራ እሱ ከአልጋው ላይ ለካስ ገደም ብሎ ነበር። የሳቃችን በረከት ያህብሩ ሰው ዛሬ በህመም አልጋ ላይ ነው። ቤተሰቦቹና የወዳጆቹ ልብ በሐዘን ሞልቶ ሆስፒታል አልጋ ላይ ታየ። የሳቅ ምንጩ መድረክ የማይበቃው ያቺ ዳንሱ ጠፍታ መቆምም መቀመጥም አይችልም። አሁን በጠባቡ አልጋ ላይ ነው። በዕለተ ትንሣኤ ወትሮ ዶሮ ገዝቶ ከልጆቹ ጋር ነበር። ዛሬ ጭንቅላቱን ይዞ በሐዘን ፊት አየ ነው። እኛን እያሳቀ ለካ ከመጋረጃ ጀርባ ስቃዩ ብዙ ነበር። ፍልፍሉ ከጭንቅላቱ ቀና ብሎ ቤት ልጆችን ሄዳችሁ ይውልኝ የምወደው ህዝቤ በጸሎት አስቡኝ አለ። ሳምንታት አለፉ። በረከት ካልጋ ሊወርድ አልቻለም። አባይ ቲቪ የበኩሉን ሕክምና ወጪ ማድረጉን ገልጾ በርካታ ወዳጆችን አግዞ በማለታቸው እኛም አካውንቱን አስቀምጠናል ድጋፍ አድርጉ ማለት ጀመሩ። በቴሌቪዥን መስኮት በረከት ከሰሞኑ ተሽሎት ወደ ቤቱ ተመልሷል። ቢሆንም ግን ሕክምናውና እርዳታ አሁንም ይቀጥላል። በአንድ ወቅት ስለሞት እንዲህ ነበር ሰው ሞት ቢመጣ እንኳን እኔ ተከራክሬ ወሸውጀው ነው የሚሄደው። አልፈልገው እኖራታለሁ። የምን ተስፋ መቁረጥ እንግዲህ ፍልፍሉ ወይም በረከት ሰሞነኛ ጤናው የተሻሻለ እንደሆነ ነው ብዙ ሚዲያዎች እየተናገሩ ያሉት። አሁንም ጨርሶ ተሽሎት ወደ ስራው እንዲመለስ ሁላችንም መልካም ምኞት ነው ማለት ነው። ለቪዲዮው እናመሰግናለን። እሺ እንደው ሌላኛውን አንድ ደግሞ ኮሜዲ ድራማ እስኪ ልጋብዛችሁ። ሄሎ ሄሎ፣ የት ነው ያለው? መዘፍዘፊያ ውስጥ አትቀልድ። አዳሙ ነው አይደል? አዳሙ አንተ ስም ቀየርክ? ተሳስተሻል። እኔ መቤት ተሳስተሻል። አዳሙ ትላለች እንዴ? አዳሙ ገዳሙ ሄሎ ሄዋን እኮ ነኝ። አላወቀኝ ነው? ሄዋን አንቺ አምሻል እንዴ? የተሳስተሻል እየተነገረሽ እንደዚህ ምንድን ነው? አሁን እሺ ስልክ ነው ዳምፔል ነው የሆነብኝ እንዴ? አንቺ ገዳሙ የጣሊያን ውሻ ፊት አውራሪ በላውን እንደሻውን አገናኝ። እሺ ፊት አውራሪ እሺ። ወይኔ እናቴ አባት ናቸው። ወይኔ እናቴ አባት ናቸው። ወደሚቀጥለው ቪዲዮ ውስጥ እንሂድና ስለ ጎጃም አካባቢ ስለሚነገሩ አንዳንድ ቃላት ሰይፉ ለይሁኔ በላይ ያቀረበለት የጥያቄ ነበረ። እስኪ ሁሉንም ይመልሳችኋል። ከቪዲዮ አብረን እንመለከታለን። እናንተስ ምን ይባላሉ? አብረው የሚጠየቁትን ጥያቄዎች በኮሜንት መስጫው ላይ ሀሳባችሁን አስቀምጡ። ጎጃም ዳሞት የሚነገሩ ቃላቶችን ልጠይቅ ነው። ዝግጁ ነህ? እሺ እንፈትነው። ፍንጃል ምንድን ነው? ፍንጃል ምንድን ነው? ፍንጃል ቡና መጠጫ ስኒ ማለት ነው። በትክክል ተመልሷል። ቄጦ ምንድን ነው? ይቅርታ ቂጦ አይደለም። ቄጦ ቃሪያ ነው። በትክክል ተመልሷል። ቄጦ ቃሪያ ነው። ቃሪያ። ካሲና ምንድን ነው? ካሲናማ በጣም የምንወደው ነው። ምክንያቱም እንጀራ ተጋግሮ ሙሉ እንጀራው ለመውጣት መጀመሪያ ምጣዱ የሚሟሸው በካሲና ነው። ትንሽ ነች መሀል ላይ ነው ያለችው። እሷን እንጀራ የመጀመሪያው ለመብላት። ስለዚህ ካሲና ማለት ትንሽ እንጀራ የምጣዱ የመጀመሪያ ማሟሻ እንጎቻ ነገር ነው። በአማርኛ እንጎቻ የመጀመሪያ እንጀራ ነው። የመጀመሪያ እንጎቻ። ግን በጣም የሚገርማችሁ ካሲና እሱ እንዳለው በትክክል አግኝቶታል። አልተቻለም። እሺ ኮማይደሮ
ኮማይደሮ ገዝተን አልተባልክም? ገዝተን አልተባልክም? ታውቃላችሁ ኮማይደሮ አይደለም የሽንኩርት ባል የሽንኩርት ባል ነጭ ሽንኩርት ቀይ ሽንኩርት የሽንኩርት ባል ነጭ ሽንኩርት ደስ ይላል። ታውቀው ነበር? የሽንኩርት ኮማይደሮ ምንድን ነው የሽንኩርት ባል? ቲማቲም ኮማይደሮ ቲማቲም ይባላል። ወደዛ አካባቢ ላይ እንደዚህ አይነት አስቂኝ ቃላቶች ይነገራሉ። ወይም ደግሞ አካባቢያዊ መጠሪያ ያላቸው አንዳንድ እንትኖች አሉ ወደዛ አካባቢ። ስለዚህ ለዛ ነበረ ጥያቄዎቹን የጠየቀው። እንግዲህ እናንተስ ምን ለየት ያሉ ወይም ደግሞ አስቂኝ እዛ አካባቢ የሚነገሩ ንግግሮችን እስኪ ኮሜንት መስጫው ላይ ጻፉ። እዛ አካባቢ ብቻ የሚነገሩ ሌላ አካባቢ ላይ በስፋት የማይታወቁ ንግግሮች ይኖራሉና እነሱን ሀሳብ አስተያየታችሁን ስጡ። እስቲ ለዛሬ ያሰባሰብኩላችሁ ለእናንተ መዝናኛና አስተማሪ ቪዲዮዎችን አሰባስቤላችሁ ያቀረብኩላችሁን ይመስሉ ነበረ። በሌላ ቪዲዮና በሌላ ፕሮግራም በድጋሚ እስከምንገናኝ ድረስ በያላችሁበት ሁሉ ሰላማችሁን የምመኝላችሁ ሳሚ ነበርኩኝ ከሳሚ ቲዩብ። በሌላ ጊዜ እስከምንገናኝ ድረስ በያላችሁበት ሰላም